ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና እንደዚሁም ኤርትራውያን በዓለም ዙሪያ ያላችሁ ሰላማችሁ ይብዛ እያልኩኝ ወደ ዛሬ ቪዲዮ ይገባለሁ ማለት ነው። የዛሬ ቪዲዮ ምን መሰላችሁ የሚያመለክተው አንድ እህታችን እንደዚህ ብላኛለች። የሆነ ጉዳይ ገጥሞኛል፣ ጉዳይ እስኪ ለቤተሰቦችሽ አጋሪልኝ፣ እነሱም የሚጠቅማቸው ነገር ሊኖር ስለሚችል ብላኛለች። ታዲያ የእሷን ሰምቼ ሶሻል ሚዲያ ላይ የምትሰራ ሰው አይደለችም። ነገር ግን ኖርማል ቲክቶክ ትለቃለች። ግን እንደዚህ ይፋ ማውጣት ጉዳይ አልፈልግም። ነገር ግን የኔን ጉዳይ ለሰዎች ለብዙ ለአረብ ሀገር ሴቶች ይጠቅማል ብዬ ስለማስብ ይህንን በራስሽ ቻናል ተናገሪልኝ ብላኛለች። ታዲያ እኔም ይዤላችሁ መጥቻለሁ። እሱም ምን መሰላችሁ ልጅቷ አረብ ሀገር ለ8 ዓመት ያህል ሰርታለች። ለ8 ዓመት ያህል ሰራ ነበረች። ታዲያ 8 ዓመት ያህል ምን ሰራች የሚለው ሁላችንም የምናውቀው ይሆናል። ነገር ግን ምንድነው የሰራችው ስራው? አንደኛው ጽዳት፣ ምግብ መስራት ወዘተ መሳሰሉ ናቸው። ግን ምን ሆነ መሰላችሁ አንድ ቀን አንዱን በስልክ ይተዋወቃሉ። እየተዋወቁ እያለ በሂደት እሱ ደቡብ አፍሪካ እንደሚኖር እሷ ደግሞ አረብ ሀገር እንደምትኖር ተነጋገሩ ማለት ነው። ታዲያ በሆነ አጋጣሚ እነሱ ተዋወቁ። በሆነ አጋጣሚ እነሱ ተዋወቁ። ዩቱብ መክፈል ፈልጋለሁ ስልክሽ ብንለዋወጥ ብላ ስልክ ተለዋወጠ። ግን ከዛም በኋላ የነገረችኝና የተቀበለችኝ ስልኬ ለዛ እንዳልሆነ ዩቱብ ለመክፈት እንዳልሆነ በጣም እንደጨነቃት በጣም ብዙ ችግር ውስጥ እንዳለች እና አይዞሽ የሚለኝ ሰው ፈልጋለሁ፣ የሚያጽናናኝ ሰው ፈልጋለሁ ነበር ያለችኝ። ታዲያ እኔም የምችለው እረዳሻለሁ፣ በብር ባይሆንም በሀሳብ ግን እረዳሻለሁ በሚል ተነጋገርን ማለት ነው። ከዛም በኋላ መነጋገራችን ስንቀጥል ምንድን ያለችኝ እባክሽን ምከሪኝ፣ 8 ዓመት ያለ አረብ ሀገር ስሰራ 8 ዓመት ሳይሞላኝ እኔ በመጣሁ ከሀገር በ5 ዓመት ከአንዱ ከደቡብ አፍሪካ ካለች ተገናኘን። ከዛም በኋላ ግን ከተገናኘን በኋላ ምንድን የሆነ ያለችው እወስድሻለሁ እና ትዳር እፈልጋለሁ፣ ለትዳር ምትሆኝ አይነት ሴት ነሽ በሚል ሁኔታ ተነጋገረን። ከዛም በሂደት ለ3 ዓመት ያህል በጓደኝነት ቆየን። እወስድሻለሁ እያለኝ እኔ ደግሞ እውነት የሚሄድ መስሎኝ ከሱ ጋር ቀጠልኩኝ። የተወሰነ ብር ሰጥቼዋለሁ። እንደውም ወንድምሽ ወስድልሻለሁ አንቺን ብቻ ሳይሆን እንትን እልሻለሁ አለኝ። ወንድምሽንም ወስድልሻለሁ ብሎ የተወሰነ ብር ተቀበል። አሻን ቪዲዮ ቪዲዮ እና እንደዛ አለችኝ። ከዛም በኋላ ደግሞ አለኝ ይቅርታ አለኝ የገባችብኝ ስለሆነ ነው እና አለችኝ። ከዛም በኋላ ግን ምንድን ያልኳት እኔ ስለዚህ ያለፈው አልፏል። ነገር ግን ዛሬ ካሁን በኋላ ለሚሆነው ነገር ጥንቃቄ አድርጊ። ያለፈው ነገር እንደተደፋ ውሃ አስቢው፣ አይመለስም በሚል ነገርኳት። ነገር ግን አሁን ላይ ደህና ናት። ስለዚህ ብዙ ልጆች ቢያንስ ከመቶ 50% የሚሆኑ እንደዚህ አይነት ታሪክ ውስጥ አላችሁ እርግጠኛ ነኝ። አንዳንዶቻችሁ ሀገር ገብታችሁ የምትኖሩ የማይመስላችሁ፣ ሀገር ገብታችሁ የምትሞቱ የሚመስላችሁ፣ የተለያየ ሀገር ለመሄድ በብራችሁ ቁማር የምትጫወቱ ሰው አገሩ ገብቶ መኖር ይችላል፣ አገሩ ገብቶ መስራት ይችላል። ስለዚህ ምንድነው እናንተ ይህንን ነገር በመገንዘብ ብራችሁን ባታባክሉ። በቃ ብር ከሄደ ይመለሳል ይባላል። ግን ምን ያክል እኔ የአረብ ሀገር ሆኖ በብሩ የሚቀለድ ሰው በደም በራሱ ደም እንደቀለደ ነው ማስበው። ምክንያቱም ሁላችንም እንዴት ሆነን እንደምናመጣው እግራችን ተቃጥሎ ምንተኛበት ሰዓት እናውቀዋለን ሁሉም ነገር። ስለዚህ ወዘተ የመሳሰሉ ነገሮች። ስለዚህ እባካችሁ የሆነ ሀገር ይወስደኛል ብላችሁ ይሄ ለንደን፣ ካናዳ፣ አሜሪካን እሄዳለሁ ምናምን እያላችሁ በተለያየ ምክንያት ጊዜያችሁ ብራችሁ ብታጠፉ ሴቶች ከዚህ ድርጊታችሁ ተቆጠቡ። ይቺ ልጅ እንግዲህ አስቡት፣ አንደኛ ቤተሰብ ብር ማትልኪው ለምንድን ነው ብሎ በሚጠይቃት ሰዓት እልካለሁ እሺ እያልኩኝ ቢያንስ ለአመት ከምናምን ያህል ብር አላኩም ነው ያለችው። ነገር ግን ከዛ ከቆይታ በኋላ አንድ ቀን ቤተሰብ ለምን ነው ብር ማትልኪው፣ ለምንድን ነው እንደ በፊት ለራስሽ ማታዊው በሚሏት ሰዓት ወደዛ ለመሄድ አስቤያለሁ፣ ለዛ ነው እያልኩ ባልኳቸው ሰዓት በጣም ቤተሰብ ተናደደብኝ፣ በጣም ተናገረኝ። እኔ ግን እውነት ይሆናል ይሳካል ብዬ አስቤ ስለነበረ ቤተሰብ በሰዓቱ አላዳመጥኳቸውም። ግን ልክ ነበራቸው።
በዛም ተቃይመናል ከቤተሰብ ጋር አለች ማለት ነው። ስለዚህ ይወስደኛል ብላችሁ ወይም የትዳር አጋር ይሆነኛል ብላችሁ እንደዚህ በራሳችሁ ጉልበት ቁልማል ምትጫወቱ ሴቶች ተቆጠቡ። ከዚህ ድርጊታችሁ ተቆጠቡ። ይሄ አያዋጣም። እና በተረፈ ወዳችኋለሁ። ድምጽ ልቀርጽ ነበረ ግን ያው ድምጽ ልጅቷ ስላለች ድምጽ እየገባብኝ ነው። ይበቃኛል። በተረፈ ወዳችኋለሁ። ደህና ሁኑ።